ነቢያችን አለይሂ ሰላቱ ወሰላምን ከሌሎች ነቢያቶች አልቆና የመጨረሻ መደምደሚያ አድርጎ እንደላከው ሁሉ የመለኮታዊ መጽሐፍት መደምደሚያ የሁሉንም መጽሐፍቶች ትክክለኛ ገጽታ አረጋጋጭ ሆኖ የመጣው ደግሞ የተከበረው የአላህ ቃል ቁርአን ነው። ቁርአን ለነቢዩ አለይሂ ሰላቱ ወሰላም ከተሰጡ ተአምራቶች ሁሉ ትልቁ ተአምር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጣታቸው ላይ ውሃ ፈልቋል። ዛፍ መሬትን ሰንጥቆ መጥቶ የእሳቸውን ነቢይነት መስክሯል። ጨረቃ ለሁለት ተከፍላለች ለእሳቸው ነቢይነት ምስክርነት። በጣም በርካታ ተአምራትን አሳይተዋል ነቢዩ ሰለላሁ ዐለይሂ ወሰለም። ዋነኛው ተአምራቸው ግን ቁርአን ነው። ቁርአን እንዴት ተአምር ሊሆን ቻለ? ቁርአን ምኑ ነው ተአምር ያሰኘው የሚል ጥያቄ ይነሳል። ቁርአንን ከሁሉም በላይ ትልቅ ተአምር የሚያደርገው ቅድም የጠቀስኳቸው አይነት በነቢዩ አለይሂ ሰላቱ ወሰላም ዘመን የታዩና የተዘገቡ ተአምራቶች በጊዜ የተገደቡ ተአምራቶች ናቸው። በዛን ወቅት የነበሩ ሰዎች ያዩ ሰዎች ሊመሰክሩባቸው የሚችሉና እኛ ደግሞ ተአማኒ ከሆኑ ምንጮች ስለደረሱን የምናምንባቸው ተአምራቶች ናቸው። እነኚህ ተአምራቶች ቅድም የጠቀስኳቸው አይነት ተአምራቶች ካለፉ ነቢያቶች ተአምራቶች ጋር ተመሳሳይ ናቸው። ነቢዩላህ ሙሳ አለይሂ ሰላም ዘንግ ነበረቻቸው። በቁርአን ላይ እንደተጠቀሰው ዘንግ ነበረቻቸው። ይችን ዘንግ ሲይዟት ምርኩዝ ሆና የምታገለግል፣ ሲለቋት ደግሞ እባብ ሆና ድግምቶችን የዋጠች የሆነች ምርኩዝ አለች። ይህ ተአምር ነው። በዛን ወቅት የነበሩ ሰዎች ሊያዩት ሊመሰክሩለት የሚችሉና እኛም ደግሞ ቁርአን ስለነገረን ከአላህ ስለተነገረን የምናምንባቸው ተአምራቶች ናቸው። ሁሉም ነቢያቶች ተአምራቶቻቸውን ያሳዩበት ምክንያት በዛን ዘመን የነበረው ህዝብ ይኮራባቸው፣ ይኮፈስባቸው፣ ይኩራራባቸው በነበሩ ነገሮች የበላይ የሆነ ያንን ትንሽ ሊያደርግ የሚችል ተአምር ነው ይዘው የመጡት። በነቢዩላህ ሙሳ አለይሂ ሰላም ጊዜ የነበሩ ህዝቦች ድግምት የበዛበት ዘመን ነበር። ስለዚህም ድግምትን ዝቅ ሊያደርግ የሚችል ከድግምት በላይ የሆነ ትልቅ ተአምርን አላህ ሱብሓነሁ ወተዓላ ሰጣቸው ነቢይነታቸውን ለማረጋገጥ። ነቢዩ ሰለላሁ ዐለይሂ ወሰለም የመጡበት የአረቢያ ማህበረሰብ ደግሞ የሚኩራራበትና የሚደነቅበት የስነ ጽሁፍ ብቃቱ ነው። ለስነ ጽሁፍ ትልቅ ዋጋ ይሰጡ ነበር። ግጥሞቻቸው ሙዓለቃት የሚባሉ ነበሩ። በየዓመቱ ምርጥ ግጥሞች እጅግ በሚያከብሩት የካዕባ ግድግዳ ላይ እንዲሰቀል ይደረግ ነበር። አንዲት ግጥም አንድን ጎሳ ከፍ ልታደርግ ልትጥልም ትችላለች። በአንድ ግጥም አንድ ምሳሌ ላንሳ። አንፈኒል የዝሆን አፍንጫ የሚባል ስያሜ ያላቸው ጎሳዎች ነበሩ። እነኚህ ጎሳዎች ህብረተሰቡ ውስጥ ተንቀው ይታዩ ነበር፣ ዝቅ ተደርገው ይታዩ ነበር። ታዲያ አንድ ገጣሚ የስነ ጽሁፍ ብቃት ያለው አንድ ገጣሚ ከነሱ ውስጥ ወጣና በአንዲት ቤት ያንን ጎሳ እንዲከበር አድርጎታል። ምን አለ? ሁም አንፉን ወዱነሁም አልአዝናቡ ፈመን ዩሳዊ አልአንፈ ቢዘነቢ አለ። እነሱ አፍንጫ ናቸው አለ። ከነሱ ውጭ ያለው ጎሳ በሙሉ ደግሞ አለ ጅራት ነው አለ። ማን ነው አፍንጫንና ጅራትን የሚያወዳድረው አለ። በዚች ግጥም ሳቢያ አረቦቹ ያን ጎሳ እንዲያከብሩ፣ ሌላው እንደውም የዛ ጎሳ አባል ነኝ እስከ ማለት ድረስ እንዲደርስ አደረገ። በአንዲት የግጥም ስንኝ ማለት ነው። ስነ ጽሁፍ ጋር ያላቸው አታችመንት በጣም ከፍተኛ ነበር። ታዲያ ቁርአን ሲመጣ ይህንን ቻሌንጅ በሚያደርግ ይህንን
የስነ ጽሁፍ ብቃታቸውን በሚፈታተን የቋንቋ ልቀት ነው ቁርአን የመጣው። አልኢዕጃዝ አልሉጋዊ የሚባለው የቁርአን ቋንቋዊ ተአምር ይዞ ነው የመጣው። እንደውም ቁርአን ጥያቄ አቀረበላቸው። ምን አላቸው? እስኪ 2 አንቀጾች ቁርአንን የሚመስል አምጡ አላቸው። አንድ አንቀጽ አምጡ። በመጨረሻ ምን አላቸው? ቁል ለኢን اجتمعت الانس والجن على ان ياتوا بمثل هذا القران لا ياتون بمثله ولو كان بعضهم لبعض ظهيرا። አንተ መሐመድ በላቸው ጅኖችም ጋኔሎችም ሰዎችም ተሰብስበው ይህንን ቁርአን የመሰለ መጽሐፍ ለማምጣት ቢሞክሩ አይችሉም አለ አላህ Subhanahu Wa Ta'ala። አንዱ አንዱን እየረዳ እንኳን ቢሆን አይችሉም፣ ማምጣት የሚችሉት አይደለም። ይህ ከአላህ Subhanahu Wa Ta'ala የሆነ ቃል ነው ይላቸዋል። ቀጣዩን ፕሮግራም ኢንሻአላህ በሚቀጥለው ቀን የምንቀጥል ይሆናል። ጀዛኩሙላሁ ኸይራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።